አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። የውይይት ጥሪ ለወገናችን እፎይ። እንግዲህ ሰሞኑን እንደምናውቀው አንድ ትልቅ ውይይት ተደርጎ ነበረ በወገናችን እፎይ እና በወንድማችን ሁሱ መካከል። እሱም በሰላም ተጠናቆ ነበረ። እንደተሰማውም እፎይ ለ3 ለ4 ሆናችሁ ሞክሩኝ ሲል እንደነበረውም ለብቻው ወንድማችን ሁሱ ገጥሞት ነበረ እና አሁንም ድጋሚ የውይይት ጥሪ ቀርቦለታል ከወንድማችን ኢምራን። ትናንት ነበረ የቀረበለት ግን ሊገኝ አልቻለም ወገናችን እፎይ። ምክንያቱ ምን እንደሆነ ባልታወቀ ምክንያት ቀርቷል ማለት ነው። አንዳንዴ ደግሞ 1 ሚሊዮን ካልገባ አልወያይም እያለም ወገናችን እየተናገረ ነው። ግን ይሄ መስፈርት አይሆንህም ወገናችን እፎይ። እና እንድትወያይና ሀቅ አለኝ የምትለውን ነገር ተወያይተ ሀቅህን አውጥተ ለተከታዮችህም አሪፍ መምህር ብትሆን ብዬ አስባለሁ። በእኛም በኩል ያሉት ወንድሞቻችን አቃለን እኛም መጥቶ ይወያየን እያሉ ነው። እና ተገናኝታችሁ ሀቁን አሳውቁን፣ ሀቁን አውጡልን እንላለን። መፍራትና መሸሽ ምንም ምክንያት ሰበብ ሊሆን አይችልም። እና እባክህ ወንድማችን ወገናችን እፎይ ጥሪውን ተቀበል። ነገ የመጨረሻ ጥሪ አቅርበውለታል። በወንድማችን ኢምራን ምክንያት ጥሪ ቀርቦለታል። እንግዲህ ይመጣል አይመጣም የሚለውን እናያለን። እና ሁሌም ሀቅ ይስፈን፣ ሁሌም ሀቅ የበላይ ይሁን ምኞቴ ነው። እና እንግዲህ ክርስቲያን ወገኖችም ሙስሊሙ ወገኖችም እህቶችም በሰላም ውይይቱ እንዲያልቅ ምኞታችን ነው። እኛም እንጠብቃለን። የትኛው ወገን ሀቅ አለው የዚኛውንም የዛኛውንም አይተን እንፈርድ ይሆናል። እና ሁለቱም በራሳቸው ዓለም ላይ እኔ ሞግታለሁ፣ እኔ ሀቅ አለኝ ይላሉ። በዛም በኩል እኔ ሀቅ አለኝ፣ እኔ በላይ ነኝ እያሉ ይሞግታሉ። እንግዲህ ሁሉንም የምናየው በአንድ ላይ ተቀምጣችሁ ውይይታችሁን አድርጋችሁ ህዝቡ ይወስናል ማለት ነው። እና ወንድሜ ኢምራንም ወገናችን እፎይም ጥሪውን ተቀብለክ የቀረበልህን ጥሪ ቀርበክ በሰላም ተወያይተክ ሀቅህን አንተም ሀቅ አለኝ የምትለውን ወንድማችን ኢምራንም ሀቅ አለኝ የሚለውን ሰምተን ፍርዱን ለህዝብ እንተዋለን። ይሄኛው እምነት ትክክል ነው፣ ያ እምነት ትክክል አይደለም ለማለት ሲሆን ሁለታችሁም ለማለት ሳይሆን ሁለታችሁም ያላችሁን ሀቅ ትምህርታችሁ ተማመራችሁ ተራርማችሁ ትወጣላችሁ ማለት ነው። በእንደ ወገናችን እፎይ እንደምትመጣ ተስፋ አለኝ። ሰላምና ጤና ለሁላችሁም ይሁን። ወንድሞቻችን ንጽጽር ላይ የምትሰሩ አላህ ይጠብቃችሁ፣ እድሜያችሁን ያርዝምላችሁ። ይሄ ነው ምኞቴ። አመሰግናለሁ። ላይክ ሰብስክራይብ አትርሱ ወገኖች።